ኮሜንት እንዳይነዳችሁ። መልካም ነገር ነው። ከፈጣሪ ጋር ነው ያላችሁት። የማይወላወል ዓላማ ይዛችኋል። እንዳለ ሰው ይስደባችሁ ችግር የለም። መስሚያዬ ጥጥ ነው። ግመልና ውሾች አሉ። ግመሎች ረጅም መንገድ ነው የሚሄዱት። ጭነው በብዙ ጊዜ በነጋዴዎች ማለት ነው ጨው ከሆነ ጭነው ከአንድ ከተማ ወደ ሌላ ከተማ 1 ወር 2 ወር ነው የሚሄዱት። በየመንደሩ ውሾች ያገኟቸዋልና ግመሎቹ ላይ ይጮሃሉ ውሾቹ እና ዋው 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 እኛ ሰፈር ለምንድን ነው እንደዚህ በዚህ ጋር ለምን ታልፋላችሁ? ምንድን ነው ደግሞ የተሸከማችሁት እንደማለት ነው። ግመሎቹስ ስለዚህ ማንነኝ እኔ ግመል እና ይሄንን አቋም ያዙ። ግመሎቹም ይሄዳሉ፣ ውሾቹም ይጮሃሉ። አለቀ። ግመል ከሆንክ ሲጮሁ እባካችሁ የተሸከምነው ነገር አለ፣ ረጅም መንገድ ነው። አሁን ግመል እንዲህ ብታወራ ከአንድ ሰፈር ትወጣለች? አትወጣም። ሲጮሁ እሷም ታደርሰው ነው የምታስበው። በሐሳብ ራሱ የሚያስቡ እንግዲህ ካላያችሁ አይገባችሁም። የአዲስ አበባ ሰው እኮ ብዙ አይወጣም። ከዚህ እስከ ድሬዳዋ ሄዱ ወይም ደግሞ ወደ አፋር በቃ ግመሎች ውሻ ቀውጥ ይሩ። ለምን? የውሻ ስራ ምን ማድረግ ነው? መጮህ። የግመልስ መሄድ። የእናንተ ስራ ምንድን ነው? ወዴት? ወደ ህልማችሁ። አለቀ። ሌላ ስራ የላችሁ።